ውስተ እሳት ወቦ አመ ያወድቆ ውስተ ማይ። ብዙ ጊዜ ከእሳት ላይ ይጥለዋል። አንዳንድ ጊዜ ደግሞ ውሃ ላይ ይጥለዋል። የማቴዎስ ወንጌል ምዕራፍ 17 ቁጥር 14 የተከበሩ አባታችን መልአከ-መዊ ቆሞስ አባ ገብረስላሴ ጠባይ የዚህ ታሪካዊ ባለቅርስ ገዳም አበምኔት አስተዳዳሪ ክቡር አፈ መምህር በዝማሬ አገልግሎት ትውልዱን ስጋውን ብቻ አይደለ እንደ ብርሌ እንደ ብርጭቆ ነፍሱንም የወለወልከው የምንወድህ ወንድማችን ሊቀ መዘምራን ቴዎድሮስ ምናልባት ስማችሁን በአግባቡ ስለማላውቅ ነው፣ በአይን ነው የማውቃችሁ። በቤተ ክርስቲያን አገልግሎት ባላችሁ ድርሻና ባላችሁ ማዕረግ አባቶች፣ መነኮሳት፣ ካህናት፣ ዲያቆናት፣ መምህራን፣ የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያኖች ሁላችሁም እንደምን ዋላችሁ? እንደምን ሰነበታችሁ? ብዙ ሰዎች መኖር እየፈለጉ መቆየት እየፈለጉ መሰረት ጥለው ግድግዳውን ሳይፈጽሙ ግድግዳውን ጀምረው ከጣራ ሳይደርሱ ሞት የሚባል ኃያል ብርቱ ድል ነስቷቸው ወደ መቃብር ሲወርዱ ወደ ሙታን መንደር ሲከማቹ እኔና እናንተን የሰውነታችን ክፋት የኃጢአታችንን ብዛት ተመልክቶ ጥፉ ሳይለን እንዲሁ በምሕረቱ ታቅሶ ለዚህ ዕለት ስላደረሰን ክብር ምስጋና ይግባው። አምላካችን ክርስቶስ በመዋዕለ ሥጋዌው ካስተማራቸው ከብዙ በክፍሉ አንስተን ከውቅያኖስ ላይ በእንቁላል ቅርፊት እንደ መጨለፍ እያሰብን ቃሉን እንማራለን። አስተማሪው ማን? እግዚአብሔር ነው። ስለዚህ እናንተም ቁጭ ብላችሁ ስትሰሙ እኔም ቆሜ ስማር ምናልባት በስጋ ፍላጎት በደማዊ በስጋዊ አመለካከት ጊዜያችንን እንዳናባክነው እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳል። በዚህ በማቴዎስ ወንጌል ምዕራፍ 17 ከቁጥር 14 ጀምሮ አንድ ታሪክ አለ።
ወንጌላዊ ማቴዎስ እንዲህ በማለት ታሪኩን ይጀምራል። ወቀርበ ሀቤሁ አሃዱ ብእሲ እንዘ ይትመሃለል። ቀጥ ብሎ ቆሞ ጫንቃውን ለቆ ቆሞ አደግድጎ አንድ ሰው ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀረበ ይላል። ወደ ማን? የቤተ ክርስቲያን ሊቃውንት ይህንን ሰው ከነገር ያልገባ ይሉታል። ነገር የሌለበት እንደ ፈሪሳውያን ፈሪሳዊ ያልሆነ ግብዝ ያልተገበዘ እንደ መጸባሃውያን ቀጣፊ ያልሆነ እንደ ቀራጭም በጥቅም ያልታለለ እንደ ሰዱቃዊም ትምህርተ እግዚአብሔርን ያልከፈለ ከነገር ያልገባ ሰላማዊ ሰው ነው ይላሉ ሊቃውንት። እግዚአብሔር ሰላማዊ አድርገን። የኢትዮጵያ ሊቃውንት ይገርሙኛል። ከነገር ያልገባ ሰው ነው። ወይብል ተሰሃን ሊተ ወልደየ፣ አቤቱ ልጄን ማርልኝ። ልጄን ምን አላችሁ? ይሄ ጸሎት ትዝ ይላችኋል? ታስታውሳላችሁ? ልጄን ምን በልልኝ? ይሄ የብዙዎች ጸሎት ነው። በተለይ ይሄ ስፍራ በዚህ ጸሎት ይለያል። እኔ አንዳንድ ጊዜ እንደናንተ እንኳን ጎበዝ አይደለሁም፣ ግን እግረ መንገዴን ብቅ እላለሁና ምሽት ልጄን ማርልኝ ብሎ ሳያለቅስ የሚሄድ የለም። ቀረብ ብሎ ተሰሃን ሊተ ወልድየ አለ። ጽኑ ቁርስ ጸሎት ነው። አጭር ጸሎት ያልተንዛዛ ልጄን ማርልኝ። እስመ እኩይ ጋኔን አሃዙ፣ ክፉ ጋኔን ይዞታል። ምን ይዞታል? ወአርስተ አውራህ ይሳቅዮ አለ። ጌታዬ ጨረቃ ሙሉ በሆነ ሰዓት ጨረቃ ሙሉ ሆና ባደረች ጊዜ ልጄ ሲሰቃይ ያድራል። ልጄን ምን በልልኝ? ማርልኝ። ጨረቃ ሙሉ ሆኖ ባደረ ጊዜ ደሙ ይፈላል ማለት ደሙ ከፍ ይላል። ከዛ ብርድ ብርድ ይለዋል። ከዛ ይጥለዋል ማለት ነው። ይሄ ልጅ በሽታው ከባድ ነው። ብዙዎች የሚሰቃዩበት በሽታም ነው ይሄ። ልጄ ጥለዋል ይላሉ እናቶች። ልጄ ብዙ ጊዜ ይጥላታል በማለት ጸበል ለጸበል ሆስፒታል ከሆስፒታል የሚንከራተቱ ብዙ ሰዎች አሉ። እግዚአብሔር ይድረስላቸው፣ በምህረቱ ይጎብኛቸው። ሊቃውንት ስለዚህ ስለሚጥል በሽታ እንዲህ ብለው ተናግረዋል። ሁለት ሀሳብ አስቀምጠዋል እንዳስተማሩ። እኛ ትቦ ነን፣ እሺ ማለት ጋኖቹ ያሉት ከኋላ ነው።
እኛ የእነሱን ቃል ማስተላለፊያ ቱቦዎች ነን። ሌላ የተለየ ነገር የለም። ሁለት ሀሳብ አስቀምጠዋል። አንደኛው ጨረቃ ሙሉ በሆነ ሰዓት ደሙ ከፍ ይላል፣ ብርድ ይለዋል፣ ይጥለዋል። የሚጥለውም አእምሮ ውስጥ ያለ አልገዝ የሚባል የአእምሮ ክፍል በደም ሲላወስ ነው ብለው የቤተክርስቲያን ሊቃውንት አስቀምጠዋል። አንዱ። ሁለተኛው ሰው የሚጥለው የሚወድቀው ጸሎት ከመተው፣ ስግደት ከመተው፣ ንስሐን ከመተው የተነሳ ከምስጢራት ከመራቁ የተነሳ ጋኔን ዲያብሎስ አንድ እግሩን ወደ ሰማይ አንድ እግሩን ወደ መሬት አድርጎ ይታየዋል፣ ደንግጦ ይፈጠፈጣል ብሏል። እግዚአብሔር ከዚህ ይሰውራል። ከጸሎት ከመራቅ የሚመጣ በሽታ ነው ለማለት ነው። ይህ ሰው ልጁ በእንደዚህ አይነት ነገር ይሰቃያልና ይህንን ልመና ቀረበ። እንዲህ ብቻ ተናግሮ አልቀረም። እንዲህ አለው፣ ወመብዝህ ተወሰ ያወድቆ ውስጥ እሳት። አንዳንድ ጊዜ ብዙ ጊዜ በእሳት ይጥለዋል። በምን ይጥለዋል? ነገር በእሳት አልፎ አልፎ አንዳንድ ጊዜ ደግሞ ከውሃ ላይ ይጥለዋል። ስለዚህ ልጄ ነበርክ ማለት ነው። ይህ ሰው ስሙ ስላልተጠቀሰ ስሙ ስላልተጻፈ እንጂ ከቅዱሳን አንዱ ከቅዱሳት አንዷ ስለኛ የምትለምነው የምትማልደው ጸሎት ይመስለኛል። ጾታውን ተውት። ዛሬ እናታችን እመቤታችን ቅድስት ድንግል ማርያም ይሄ ጸሎት ታቀርባለች። መሐር ሊተ ወልደ ልጄን ማረልኝ ትላለች ድንግል ማርያም። እኛ የማን ልጆች? የማን ልጆች ነን? የድንግል ማርያም። እስመ እኩይ ጋኔን አሃፉ። ይህ ሰው ከነገር ያልገባ ነው ብያችኋለሁ። በቤታችንም ከኃጢአት ነገር የለባትም። ኃጢአትን መስራት ኃጢአትን ማድረግ አይደለም። የኃጢአትን ነገር በልቦናዋ አልወጣም አልወረደም። የኃጢአት ነገር በመላእክት ዓለም ወጥተዋል ወርዷል። መላእክት ኃጢአትን አስበውታል። አስበው ብቻ አልቀሩም፣ ያልተሰጣቸውን አምላክነትን ፈልገዋል። የሥላሴ የእሳትን መጋረጃ ለመዳሰስ የብርሃኑን ዙፋን ለመንጠቅ ከጅለዋል መላእክት። ሳጥናኤል ከነሰራዊቱ በመላእክት ዓለም ኃጢአት በልቦናቸው ወጥተዋል ወርደዋል። ድንግል ማርያም ግን ከነገር አልገባችም። ኃጢአት በልቦናዋ አልወጣም አልወረደም። ክብር ይግባት ለእናታችን። ዘንተ ትቤ ድንግል በእንተ ዘይዐርገ ህሊና ጓል እመሕያው ውስተ ልባ ሊቁ። ድንግል ማርያም የሰው ልጅ ሀሳብ የሰው ልጅ ስጋዊ ደማዊ አስተሳሰብ በልቧ አልወጣም አልወረደም። ፍጽምት
ምክንያቱም መንፈስ ቅዱስ አቀባ እምከርሰማ ወይረክሰት በምንትኒ እንዘ ፈጠራ ድንግል በህሊናሃ ወድንግል በስጋሃ እምጽጉር ጽሩየ ገብራ ነው ያሉት። መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠበቃት። በምንም በምን ኃጢአት አላገኛትም። በህሊናዋ ድንግል፣ በስጋዋ ድንግል፣ በነፍሷ ድንግል። አንዳንድ ሰዎች ስለ እመቤታችን ድንግልና ሲነገር የስጋ ብቻ ይመስላቸዋል። የእመቤታችን ልብ፣ የእመቤታችን አይምሮ፣ የእመቤታችን ህሊና ከኃጢአት ድንግል ነው፣ አያውቅም። ለእሳት ባህሪ ቁረት፣ ለውሃ ባህሪ ውእየት እንደማይስማማ ሁሉ ለእመቤታችን ልቡና፣ ለእመቤታችን ነፍስ፣ ለእመቤታችን ስጋዋ ኃጢአት አይስማማው። ለምን? የመንፈስ ቅዱስ ማደሪያ ነው። መልአኩ ቅዱስ ገብርኤል መንፈስ ቅዱስ ኃይለ ልዑል ወልድም ስጋሽን በመንፈስ ቅዱስ ጋሻነት በመንፈስ ቅዱስ መከታነት የተጠበቀች የእግዚአብሔር ከተማ ናት ድንግል ማርያም። ክብር ምስጋና ይገባት። ስለዚህ ከነገር የተለየች ናት ያለው ለዛ ነው። በምስጢር ቀረብ ብላ ልጆቼን ማረልኝ አለች። እኛ እስመ እኩይ ጋኔን አሃዞ ዲያብሎስ ይፈትናቸዋል። ወመብዝት ወሰ ያወድቆ ውስተ እሳት ወቦ ጊዜ አማ ያወድቆ ውስተ ማይ። አንዳንድ ጊዜ በዝሙት ይጥላቸዋል። እሳት የተባለ ዝሙት ነው ማለት። እሳት የተባለው ዘረኝነት፣ እሳት የተባለው አድመኝነት፣ እሳት የተባለው ጥርጥር፣ ክደት፣ እሳት የተባለው በልቦናችን ተተክሎ የነበረው ፈሪሃ እግዚአብሔርን ማጣት፣ እሳት የተባለው በአንደበታችን ያለው ታናሹ እሳት አንደበታችን ነው። አንዳንድ ጊዜ በዝሙት ይጥለዋል። እሳት ነው ዝሙት። አንዳንድ ጊዜ በሐሜት ይጥላቸዋል። እሳት ነው ሐሜት። አንዳንድ ጊዜ የክርስቲያን በሆነ ተግባር ላይ እሳት በሆነ ሕይወት በሚያቃጥል መመላለስ ይጥላቸዋል። ወቦ ጊዜ አማ ያወድቆ ውስተ ማይ። አንዳንድ ጊዜ በውስኪው ላይ ይጥላቸዋል። አንዳንድ ጊዜ በመጠጡ ይደብቃቸዋል። ሰይጣን ክፉ ነው ብላ እመቤታችን ትጸልያለች። ክብር ምስጋና ይግባት። ይህ ሰው የዚህ ሰው ታሪክ ስታዩት የእመቤታችን የአማላጅነት ታላቅነትን ትረዳላችሁ። ወአምጻእክዎ ሀበ አርዳኢከ፣ ወደ ደቀ መዛሙርት አመጣሁት አለ። ያ ሰው ወስዕኑ ፈውሶቶ፣ ማዳን አልቻሉም፣ መፈወስ አልቻሉም። ከተያዘበት ሰንሰለት መፍታት አልቻሉም። ከወደቀበት ማንሳት አልቻሉም። ከረከሰበት ማንሳት አልቻሉም። በቃ አልቻሉም። ይህ ሰው እየከሰሰ ነው። ሐዋርያትን እየወነጀለ እንዳይመስላችሁ። ያው ልማድ አይተውም ማለት ለካ ይህ ሰው ሐዋርያትን እየወነጀለ ነው እንዳትሉ፣ እናንተ ናችሁ የምትወነጅሉት እንጂ ይህ ሰው አልወነጀለም ሐዋርያትን። ዛሬ ሐዋርያትን የሚወነጅሉ ብዙ ናቸው። ካህናቱን የምትወነጅሉ አላችሁ፣ መነኮሳቱን የምትወነጅሉ አላችሁ፣ ጳጳሳቱንም ፓትርያርኩንም ሰባኪያኑንም ዘማሪያኑንም የምትወነጅሉ ሰዎች አላችሁ። አንደበታችሁ ማያልፍ፣ ልቡናችሁ ያልተረጋጋ፣ በሰው እንጀራ ላይ አሸዋ
የምትነሰንሱ አላችሁ። መቼም በነጠላና በቀሚስ ስለተሸፋፈነ ጽድቅ የለም። ማን ይቅር ይበላል? እግዚአብሔር ይቅር ይበላል። አሜን በሉ እስኪ። እግዚአብሔር ይቅር ይበላል። ይህ ሰው ግን እንደኛ የእግዚአብሔርን አገልጋዮች ሐዋርያትን እየወነጀለ አይደለም። ታውቃላችሁ፣ የእናንተ የቡና ሲኒ መዓዛው የሚመጣው የአገልጋይ ስም ካላነሳችሁ ቡና ብትጠጣም አይመስላችሁ። ብዙ ናችሁ። አይ ይባላላችሁ። ምንድን ነው ጳጳስ እንዲህ ያለ እግዚኦ ካላላችሁ እከሌ የሚባለው ዘማኝ ታውቀዋለህ? አዎ ያደረገው በስመ አብ ምን አይነት ሰይጣን ሰው አትሉ? ስለምንተዋወቅ እናንተ ቤት ስለምንተዋወቅ ወንድሞቻችንም እንተዋወቃለን። አልወነጀለም። ወደ ሐዋርያት ወሰደውና ሐዋርያት መፈወስ አቅቷቸዋል። ስለ ሁለት ጉዳይ፣ አንደኛው አምላካችን ክርስቶስ ከእነርሱ ጋር ስላልነበረ እርሱ ከሌለ ተአምራትን አናደርግም ብለው አይምሯቸውን ዘግተውት አገልግሎታቸውን አቁመውት ነበረ፣ የማዳን አገልግሎታቸውን። ሁለተኛው እንዴት እንፈውሳለን? ይህንን በሽተኛ የምንፈውስበት እምነት ምን ያህል አለን ብለው በእምነታቸው ተጠራጥረው ነበር። በዚህ በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እግዚአብሔር አምላከ ቅሩብ ይላል። እግዚአብሔር እኔ የሩቅ አምላክ አይደለሁም ይላል። እስኪ በሉ እኔ በሉ የሩቅ አምላክ አይደለሁም። ብዙ አትጩሁ። በነገራችን ላይ ብዙ መዋከት፣ ብዙ መጮህ፣ ብዙ መድከም ጉሮሯችሁ እስኪዘጋ ድረስ አሊያም ደግሞ እግዚአብሔር አልሰማኝም ብላችሁ እስከ ማጉረምረም ድረስ የሚደርስ ጸሎት አይኑራችሁ። ጆሮን የፈጠረ ይሰማል፣ ዓይንን የፈጠረ ያያል። እግዚአብሔር የሩቅ አምላክ አይደለም። ያያል፣ ይመለከታል፣ ይሰማል። እግዚአብሔር የሩቅ አምላክ አይደለም፣ ሁልጊዜ ከኛ ጋር ነው። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ሐዋርያት ጌታ ከኛ ጋር ከሌለ፣ እርሱ ከተለየ ድውያን አንፈውስም፣ ሙታን አናስነሳም፣ ለምጻሙን አናነጻም፣ ስርየተ ኃጢአት አንሰጥም ብለው አይምሯቸውን ዘግተው ነበረ። ከዚህ በኋላ አምላካችን ክርስቶስ ሐዋርያትን ከዘለፈ በኋላ አምጽ ሊተ ዝየ አለው። ልጅህን ወደ እኔ አምጣልኝ አለው። ወደ እኔ አምጣልኝ። አመጣለት። ወገሰጸው እግዚእ ኢየሱስ፣ ዲያብሎስን ገሰጸው፣ ውጣ አለው። ትቶት ወጣ። ወዲያው ሐዋርያት ወደ አምላካችን ክርስቶስ ጠጋ ብለው እንደ ባለሟል ሆነው አናገሩት። እንደ ቤተሰብ ሆነው ጌታ ሆይ ወንዝ ቀሪቦሙ አርዳኢሁ እንተ ባቲቶ፣ ደቀ መዛሙርቱ ብቻቸው ሆነው ቀረቡ ይላል። ብዙ ሆነው ነው ነገሩኝ። ለምን ሆነው ቀረቡ? ለብቻቸው፣ ጉዳቸው ሰው እንዳይሰማ፣ ቤተሰብ ስለሆኑ ባለሟል ስለሆኑ ቀርበው ይቤልዎ ለእግዚእ ኢየሱስ ምን በይነ ምንት ንሕነ ስእነ አጽኦቶ ወፈውሶቶ፣ ጌታ ሆይ ማዳን ያልቻለው ስለምንድን ነው አሉት። ንገረን አሉት። አማነ ለክሙ አማነ ለክሙ እመ በክሙ ሃይማኖት መጠነ ተተሰናብዕ አላቸው።
ስለ ሃይማኖታችሁ ሕጸጽ ነው። የሰናፍጭ ቅንጣት ታህል እምነት ግን ቢኖራችሁ መልካም ነው። የሰናፍጭ ቅንጣት ታህል እምነት ግን ቢኖራችሁ ወትብልዎ ለዝህ ደብር ፍልስ እምዝየ ወይፈልስ። የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህን ተራራ ከዚህ ተነቅለ ከዚያ ማዶ ተተከል ብትሉት ይሆናል። እናንተ ግን እምነት የላችሁ። እስከ መቼ ታገሳችሁ? እስከ መቼ ድረስ ታገሳችኋለሁ? ወእስከ ማእዜኑ እሄሉ ምስሌክሙ፣ እናንተ ጋር እስከ መቼ እኖራለሁ? አልኖርም። ተጠራጣሪ ልጅ፣ አስቸጋሪ ልጅ ነው። ዛሬ በየቤታችን ይሄ ድምፅ ያንኳኳል። እስከ መቼ ከእናንተ ጋር እኖራለሁ? ትዕግስት ያልቋል። እስከ ማእዜኑ ትዕገሰክሙ፣ እስከ መቼ ታገሳችኋለሁ የሚለው የአምላካችን ቃል እስከ ዛሬ ድረስ የቤታችንን ደጃፍ ይመታል። የማይሆን ነው አይደል ይመስላል። ሁለት ታሪክ ልንገራችሁና ትምህርት ልጠቅልል። ሁላችሁ እንደምታውቁት ያውታችሁ ታሪክ ታውቃላችሁ ብዬ ስለማስብ በሁለተኛ ነገሥት ምዕራፍ 4 ላይ አንድ ታሪክ አለ። በእምነት ላይ ስለተከናወነ አንድ ታሪክ። ሁለቱም ታሪክ ተመሳሳይነት ስላላቸው አንዱን የአዲስ ኪዳን አንዱን የብሉይ ኪዳን አድርጌ ልንገራችሁ። ሰዓት ከሌለ አንዱን ተወዋለሁ። በሱነም ከተማ አንዲት ታላቅ ሴት ነበረች ይላል። ወሃለወት አቲ ብእሲት አባይ። መጽሐፍ ቅዱስ ሲናገር እንዲህ ብሎ ነው። ያቺ ሴት አባይ ነው ይላል። ማን ይላል? ያኮረፋችሁ እየመሰለኝ ማን ብሏታል? ስሟን አንጠራትም። ስሟን የጠራት አባይ ብሎ ነው። አባይ ማለት ታላቅ ሴት ነው። ወራጁ አባይ ማለት ነው። ልባቸው ለዛ እንዳይሄድ ታላቅ ሴት ነበረች ብሎ ይናገራል። ታላቅነቷ የሃይማኖት ነው። ታላቅነቷ በእግዚአብሔር ላይ መደገፍ ነው። ታላቅነቷ መሬት ቢደረመስ ሰማይ ከነጠፈሩ ቢወርድ በእግዚአብሔር ላይ በእምነቷ ላይ እንከን ነቅ ስለሌለባት በዚያ ላይ የእግዚአብሔር አገልግሎት እንዲሳለጥ የምትደግ ከዘማሪያኑ ጋር አብራ ትዘምራለች፣ የጎደለውን ታሟላለች። ከሰባኪያኑ ጋር ከኋላ ትከተላለች፣ ምን ጎደለ ትላለች። ከሌዋውያኑ ከቤተ መቅደሱ ከቤተ ምኩራቡ ከደብተራ ኦሪቱ ካሉት እንደ ዲያቆናት ካሉት ጋር የተበጠሰውን በመቀጠል ያጠረውን በማስረዘም የረዘመውን በማሳጠር ቤቱን በማጽዳት በእምነት የምትኖር ስለሆነች ታላቅ ሴት ትባላለች። እንደ ወንድማችን ማለት ነው። ስማን ድረስ ወያው እንዳይታቆል ህዝቡ ይማር የሚል ማን ነው የሚያስፈልገው? ነገራችን እንዲሆኑ በዚህ ገብቶ እንዲበቃ ተብሎ ወሬ ከማውራት እንዲህ ነው ስራ መስራት። ይሄ ጉባኤ እንዲሳለጥ በገንዘብ በሀብት ያገዛችሁ እግዚአብሔር በመንግስተ ሰማይ ያደርሳችሁ። አሜን በሉላችሁ። እናንተም ደግሞ ከወሬ ያውጣችሁና እንደዚህ አይነት ስራ ለመስራት ያውቃችሁ። ወሬ ያስፈልግ መስራት እንደው መቼስ ከማለት ሰርቶ ማሳየት፣ ወሬ ከማውራት ወሬውን የሚያዘጋ ስራ መስራት ነው። እግዚአብሔር ቅን ልቡና ለሁላችንም ያድለን። ይቺ ሴት ታላቅ ናት። ታሪኩን አሳጥረውና ኤልሳ የሚባል ታላቅ ነቢይ አለ። ከቤቷ ገብቶ ያደረገችለትን መልካም ነገር ተመልክቶ የሚበላው ከእርሷ ነው፣ የሚጠጣው ከእርሷ ነው፣ የሚለብሰው ከእርሷ ነው፣ የሚተኛው ከእርሷ ነው። ከቤቷ የመጽሐፍ መደርደሪያው ከእርሷ ነው፣ መቅረዙ ከእርሷ ነው። የወርቅ አልጋው ከላይ እንደ አልማዝ
እንደ ዳይመንድ ጉብ ያለ በሳጥኑ ላይ የተቀመጠለት ወርቁ ብሩ የእርሱ ነው፣ የእሷ ነው። የሁሉ ስጦታ ለቤተ እግዚአብሔር ሰጥታ እቺ ሴት ደግ ናትና እንደው ምን እናድርግላት ብሎ በጣም ተጨነቀ። በዚህ ጊዜ ቢያዝ ቀናፊ ደቀ መዝሙር ነበረው፣ ሌባ የሆነ ማለት ነው። ሌብነቱ በሌላ ነው፣ በዚህም አለ። እስኪ ቆይ ልጥራት ብሎ ጠራት። ምን ላድርግልሽ አላት። እንደው ለንጉሡ ንገሪልሽ፣ እህል እንዲሰጥሽ፣ በሬ እንዲሰጥሽ፣ ላም፣ ፍየል፣ በግ፣ አህያ፣ በቅሎ፣ ፈረስ እንዲሰጥሽ። አይ እኔ ነቢየ እግዚአብሔር ለጥማድ በሬ ለጫንጥሬ አላንስም። በዚህ ጎበዝ ነው፣ ባለቤቴ አራሽ ነው፣ ቆፋሪ ነው፣ አራቢ ነው፣ በዚህ ሳንጠረጠርም ስትል ደቀ መዝሙሩ ቀረብ ብሎ ልጄ ላት ልጅ ሰጣታል። ነቢዩ ጸለየ፣ ልጅ ሰጣት። እግዚአብሔር በልጅ ያልባረካችሁ ልጅ ያሳቅፋችሁ። ልጅ መጽናኛ ስለሆነ ነቢየ እግዚአብሔር አለችው፣ የዛሬ ዓመት ልጅ ትወልጃለሽ፣ ወንድ ልጅን ትወልጃለሽ፣ ትታቀፊያለሽ ሲላት፣ ነቢየ እግዚአብሔር እባክህ ሆዴን እንዳታባባው፣ እንዲህ ብለኸኝ የዛሬ ዓመት ልጅ ባላገኝ ይጎዳብሃለሁ፣ ተው አለችው። እግዚአብሔር የማያደርገውን አይናገርም፣ የተናገረውን አይረሳም። ቃል አባይ አይደለም እግዚአብሔር እንደኛ። በዓመቱ ወንድ ልጅ እግዚአብሔር አሳቀፋት። ክብር ምስጋና ለእርሱ ይሁን። ልጇ አደገ፣ ድንክ ድንክ ማለት ጀመረ። አባዬ ከአንተ ጋር እርሻ ሄዳለሁ አለ። እርሻ ቦታ ሄደ። ራሴ ማለ ጠጋ ብሎ ሲያየው የራስ ምታቱ ግለት በስተዋል። ወደ እናቱ ስብር ብሎ ከእናቱ ጭን ላይ ግማሽ ቀን ያህል ቆይቶ የአይኑ ከለር ተቀየረ። በስለት የተገኘ ልጅ፣ በድካም የተገኘ ልጅ ነው። ከብዙ ዘመን በኋላ አብርሃም ካረጀ ከሸመገለ በኋላ ልጅ እንዳገኘ ካረጀች ከሸመገለች በኋላ ብዙ ውጣ ውረድ ያየችበት አንቺ ቢወልዱሽ እንጂ